ሰላም ውድ ኢትዮጵያውያን ኤርትራውያን እንደምን ከረማችሁ? በቀደም ስለ ክሪፕቶ ትሬዲንግ እያየን ነበር እና ስፔሲፊካሊ ስለ ኢንዲኬተሮች በብዛት እያየን ነበር። ዲቴይል ኢንፎርሜሽን ከበቀደሙ ቪዲዮ ታገኛላችሁ ብዬ አስባለሁ እና ዛሬም ከዛ እንቀጥላለን ማለት ነው። ዛሬ እንደምታዩት ክሪፕቶ በፎር አወር ቻርት ላይ በቀደም ቤዚካሊ እያየን የነበረው ፎር አወር ቻርት ወይም ዴይ ትሬዲንግ የምንለው ማለት ነው። ፎር አወር ቻርት ላይ ብዙ ሰዎች የሚከተሉት ማለት ነው። ከዛ ነበር ፎር አወር ቻርት ላይ እያየን የነበረው ኤግዚት ፖይንት ፕላስ ደግሞ ኤንትሪ ፖይንት ከዛ ሞስት ኢምፖርታንት። ስለዚህ እነዚህ ነገሮች ዛሬም እንቀጥላለን ማለት ነው። በቀደም ደግሞ እያየን የነበረው ስለ ቢቲሲ ነው እና ያ ሁሉም ኦልሞስት ሁሉም ቶከን ማለት ይቻላል ምናልባት ይሄ ወርልድ አሴት የምንላቸው በስተቀር የወርልድ አሴት ቶክንም ቢሆን በብዛት የሚከተለው የቢቲሲ ፓተርን ነው። ላይክ ቢቲሲ የሚጨምር ከሆነ እነሱም ይጨምራሉ። ቢቲሲ ዳምፕ የሚያደርግ ከሆነ በብዛት ብዙ ክሪፕቶዎች ወር ብዙ ቶክኖች ይቀንሳሉ ወር ይጨምራሉ ማለት ነው። ስለዚህ እሱን ነው በቀደም እያየን የነበረው። ዛሬ በቀደም በእርግጠኝነት እዚህ ላይ ኤግዚት አድርጋችኋል ብዬ አስባለሁ። ወይንም እዚህኛው ካንድል ላይ ወይንም እዚህኛው ካንድል ላይ ኢንፋክት ኤግዚት ማድረግም አለባችሁ። ቢካዝ እዚህ ጋር እንደምታዩት በዚህኛው ካንድል ላይ ማክዲ ስቶካስቲክ አርኤስአይ 93 ነው። እንደገና እዚህኛው ካንድል ላይ 100 ነው። ከዛ በላይ ምንም መጠበቅ አይጠበቅባችሁም። ስለዚህ በዛ ፖይንት ላይ የማስት ኤግዚት ምንም መጠበቅ አይጠበቅባችሁም ማለት ነው። ፕላስ አርኤስአይ እንደምታዩት 79 ነው። ከዛ በላይ እንግዲህ ምንም የማስት ኤግዚት ቤዚካሊ አርኤስአይ ስቲል በጣም ትንሽ ቢሆን ከ80 በላይ መሆን ነበረበት። ግን ያው ሌላ ምንም አማራጭ ስለማይኖራቸው በዚህ ፖይንት ወር በዚህኛው የማስት ኤግዚት በዚህኛው ማለት ነው። ኦኬ በዚህኛው በሁለቱ ካንድል እዚህኛው ላይ 65 ነው፣ እዚህኛው ላይ ደግሞ 79 ነው። ስለዚህ በዚህ በሁለቱ ካንድል ኤግዚት ማድረግ አለባችሁ ፎር አወር ቻርት ፎሎ የምታደርጉ ከሆነ ማለት ነው። እና ከረንት ላይ ደግሞ ያው እዚህ ጋር እንደምታዩት ኮንሶሊዴት እያደረገ ነበር። እዚህ አካባቢ ኮንሶሊዴሽን የሚባለው ማለት ነው እና ጀስት ሳይድ ወይ ነው ይሄኛው። እና ከረንት ላይ ደግሞ ዳምፕ ነው እያደረገ ያለው። ምንም አይነት ኮንፈርሜሽን የለም። ቤዚካሊ ዊ ኒድ ቱ ዌይት ፎር ኮንፈርሜሽን። ኦኬ እንደነገርኳችሁ ፎር አወር ቻርት ኦር ዴይ ትሬድ ፎሎ የምታደርጉ ከሆነ ዩ ማስት ዌይት ፎር ኮንፈርሜሽን። ኦኬ እዚህ ጋር ከረንት ላይ እንደምታዩት ስቶካስቲክ አርኤስአይ 17 ስቶካስቲክ አርኤስአይ ለምሲ 17 ኦኬ ከ25 በታች ነው ወር ከ20 በታች ነው በቀደም እንዳወራን። ስለዚህ ኢትስ ካይንድ ኦፍ ጉድ ፕሌይ ጉድ ፖይንት ባት ዩ ኒድ ቱ ዌይት ስቲል ምንም አይነት ክሮስ ኦቨር የለም። ይሄ የሚያሳየው ዳምፕ እያደረገ እንደሆነ ነው። ፕላስ ደግሞ እንደምታዩት ሌላው አርኤስአይ ነው። አርኤስአይ ደግሞ 33 ነው አይደል? 33 ስቲል ዊ ኒድ ቱ ዌይት ከዚህ በታች በጣም ሊወርድ ስለሚችል ማለት ነው። ፕላስ ደግሞ የተለያዩ ኒውስ ማየት ይጠበቅብናል። ኦፍ ኮርስ ሜቢ ባውንስ ባክ አያደርግም ማለት ነው። ባውንስ ባክ ሊያደርግ ይችላል። ኦኬ ይሄ ፖይንት ምናልባት በዚህ ፖይንት ላይ 63 ላይ ሜቢ ልገዙ ትችላላችሁ። ኦር ከ62.5 ከ62500 ሜቢ እስከዛ ሊወርድ ይችላል። ኦር ከዛም በታች ሊወርድ ይችላል። ባት የተለያየ ኒውስ ስላለ ሜቢ መንዴይ probably it's not a good day for crypto. So መጠበቅ አለብን። ወይም አሁን ቤዚካሊ የዚህ የኤዥያን ማርኬት ተከፍቷል። ግን ኤዥያን ማርኬት ላይክ ይሄ መንዴይ እስከሚያልቅ ድረስ መጠበቅ አለብን ብዬ አስባለሁ። እና just we need to wait because you need to like save your account. Okay that's the most important thing. በቀደም እንዳልኳቸው እነዚህ ሌሎችም ቶክኖች ዳምፕ ያደርጋሉ። እንደምታዩት ኢትሪየም
ዳምፕ እያደረገ ነው። ፕላስ ደግሞ ልነግራችሁ የምፈልገው ይሄ ማክዲ እዚህኛው ላይ ማክዲ አላየንም። ሜቢ ኢኔብል ማክዲ ቻርት ፎር ዩ ጋይስ ማክዲ ላይ ልነግራችሁ የምፈልገው ያ ማክዲ መስት ፖዚቲቭ መሆን አለበት ብያችሁ በቀደም ነግሬያችሁ ነበር። ሌላኛው በጣም ኢምፖርታንት እና ፎሎ ማድረግ ያለባችሁ ማክዲ እዚህ ጋር ያላችሁ ይሄኛው ግራፍ ከዜሮ በላይ መሆን አለበት መስት ማለት ነው። ይሄ እንደዚህ ላይ ከዜሮ በላይ መሆን አለበት ልትሸጡ ላይክ እንደዚህ ማለት ነው። ኦኬ ይሄ አሁን እንደምታዩት ከዜሮ በላይ ነው። ስለዚህ እዚህ ፖይንት ላይ መግዛት አይጠበቅበት በፍጹም ማለት ነው። ከመግዛታችን በፊት we need to confirm ይሄ ከዜሮ በታች መሆኑን ኬ ኦር ዲ የምንላቸው ቫልዩዎች አሉ እና እነሱ ኬ አትሊስት ከዜሮ በታች መሆኑን ቼክ ማድረግ ይጠበቅባቸዋል ማለት ነው። ላይክ ዲስ supposed to be like this ኦኬ። ስለዚህ እንደዚህ በቀደም እንዳልኳችሁ ይሄኛው ግራፍ ይሄኛው ካንድል ኢንትሪ ፖይንት ነበር እና ላይክ እንደዚህ ከዜሮ በታች መሆኑን ማረጋገጥ መቻል አለባችሁ። ከረንትሊ እንደምታዩት ዳምፕ እያደረገ ነው፣ ምንም አይነት ኮንፈርሜሽን የለም ማለት ነው። ሴም ቲንግ ኢቴሪየም ብታዩት እዚህ ጋር ራሱ ያው ምንም አይነት ኮንፈርሜሽን የለም፣ ላይክ ባውንስ ባክ የሚያደርግ ምንም አይነት ኮንፈርሜሽን የለም። ስለዚህ ይሄኛውን መጠበቅ ይጠበቅብናል ማለት ነው። ሴም ቲንግ ኢቴሪየም ስቶካስቲክ አርኤስአይን ብታዩት ዳምፕ እያደረገ ነው። የስ ኢት ኢዝ 28 ከረንትሊ በዚህኛው ካንድል ላይ የሚያሳየን 28 እንደሆነ ነው። ኢቭን ከ25 በላይ ነው። ስለዚህ ያ በቀደም ኦፍ ኮርስ እዚህ ጋር ወይንም እዚህኛው ፖይንት ላይ ፕሮፊት መውሰድ ይጠበቅባቸዋል ኦር ኤግዚት ማድረግ ይጠበቅባቸዋል። ምንም ጥያቄ የለውም እና ይሄም 4 አወር ትሬድ ኦር 4 አወር ኦር ዴይ ትሬድ ፎሎ የምታደርጉ ከሆነ ነው። ባት I just want to let you know እዚህ ጋር እንደምታዩት let me show you ብዙ ጊዜ እኔም ራሴ ብዙ ቶክኖችን ትሬድ ሳደርግ 3 ዴይ ቻርት ፎሎ አደርጋለሁ እና እዚህ ጋር 3 ዴይ ቻርት የምታዩት ከሆነ ኢቴሪየም በእርግጥ ላይክ ቶፕ ላይ ነው ያለው። እዚህ ጋር ፕሮፊት መውሰድ ይጠበቅብናል ኦር ስቶፕ ሎስ ማስት ነው። ኦኬ እዚህ ጋር እንደምታዩት በዚህኛው ካንድል ላይ ኢቴሪየም ስቶካስቲክ አርኤስአይ 96 ነው። ፕላስ ደግሞ ማክዲ ፖዚቲቭ ነው። እንደገና ደግሞ ምንድነው ይሄ አርኤስአይ ብታዩት ደግሞ አርኤስአይም ቼክ ማድረግ ትችላላችሁ። ለሚኔብል RSI for you guys RSI ራሱ maybe anyway let's see RSI currently እንደምታዩት let me disable some of them basically it's 58 but yeah 58 ነው ግን it's not like በጣም ጥሩ ፖዚሽን አይደለም። ግን እንዳልኳችሁ ምን ማድረግ ይጠበቅብናል ስቶፕ ሎስ ኦር ፕሮፊት መውሰድ ይጠበቅብናል ማለት ነው እና የዚህኛው RSI ብታዩት በ3 ዴይ ቻርት ላይ BTC RSI let's see BTC RSI now let me enable over here we go RSI ምን እንደሚነግረን የሶስት ቀን ማለት ነው የአራት ሰዓት ነው። ስለዚህ የሶስት ቀን ኢኔብል ብታደርጉት አይታችኋል። የቢቲሲ RSI ቤዚካሊ ሁሉም ማለት ይቻላል ላይክ ማክዲ ስቶካስቲክ RSI ማክዲ እንደምታዩት ፖዚቲቭ ነው። RSI ደግሞ ስቶካስቲክ RSI 84 ነው ከረንትሊ ማለት ነው። እዚህ ጋር ማውጣት አይጠበቅብን we need to wait okay እና RSI ደግሞ 47 ነው። still like I said we need to wait okay ይሄ ለሶስት ቀን ትሬደሮች ነው። ግን 4 ሰዓት ላይ ኦር በስፔሻሊ ዴይ ትሬድ የምታደርጉ ከሆነ እዚህ ጋር ለኔክስት ኢንትሪ እንደውም በጣም ቤስት ፖዚሽን ነው የሚሆነው ማለት ነው። ስለዚህ we need to wait until confirmation okay ስለዚህ ያንን ነው የሚመስለው። ሌላ ደግሞ እንደምታዩት BNB አለ እዚህ ጋር ያው BNB 3 ዴይ ትሬድ ነው ይሄኛው 4 አወር ቻርት ብታዩት ይሄኛው ከስቲል ከዜሮ በላይ ነው ያለው። ስለዚህ ይሄም we need to wait for confirmation ፕላስ ደግሞ ስቶካስቲክ RSI ስቲል ዳምፕ እያደረገ ነው ያለው። ይሄም
መጠበቅ እንዳለብን ነው የሚያሳየው። ሌሎቻችሁ ሶላና ትሬድ የምታደርጉ ከሆነ ሶላናም ተመሳሳይ ነገር ነው የሚሆነው። አያችሁ እዚህ ጋር ኢትስ ጎይንግ ቱ ዳምፕ ኦኬ፣ እዚህ ጋር ዳምፕ እንደሚያደርግ ነው የሚያሳየው ማለት ነው። ቅድም እንዳልኳችሁ ሰኞ ትንሽ አይ ቲንክ ብዙ ጥሩ አይመስለኝም። ስለዚህ መጠበቅ ይጠበቅብናል ማለት ነው። እና ያ ይህን ይመስላል። ሌላ ጥያቄ ካላችሁ ምናልባት let me know in the comment section. I'm happy to help you guys. ሌላ ቶኬን ትሬድ የምታደርጉ ከሆነ like gold or any AI token trade የምታደርጉ ከሆነ feel free to let me know in the comment section. Like I said, I'm happy to help you guys. ሌላ just remind ለማድረግ የሚፈልገው USD መግዛት or መሸጥ የሚፈልጉ ከሆነ እሱንም በኮመንት ሴክሽን ላይ ማሳወቅ ትችላላችሁ። በዛም መርዳት or ማገዝ እንችላለን ማለት ነው። ስለዚህ ያው የዛሬ ቪዲዮ ይሄን ይመስላል። Yeah, like I said, if you have any question, you can let me know in the comment section. Feel free to put your question in the comment section. Like I said, we are happy to help you. Before wrap up this session, like I said before, could you please help me? You can just like and subscribe this channel. That will help me a lot. Yeah, የዛሬ ቪዲዮ ይህን ይመስላል። ስለዚህ በቀጣይ ቪዲዮ እስከምንገናኝ have a good day. Enjoy your day. Goodbye. Thank you.